ኦፕን ሃውስ ማለት ምን ማለት ነው? ኦፕን ሃውስ ማለት አንድ ሻጭ ቤቱን መሸጥ በሚፈልግበት ጊዜ ለማንኛውም ቤት ገዢ ይሄንን ቤታቸውን ክፍት የሚያደርጉበት ሰዓት ነው። ሄዳችሁ ማየት የምትችሉበት። ኤጀንታችሁን ይዛችሁ መሄድ አይገባችሁም። ቤቱ ክፍት ነው። የሻጩ ኤጀንት እዛ ይኖራል። ቤቱን መመልከት ትችላላችሁ። አካባቢ መመልከት ትችላላችሁ ማለት ነው። ኦፕን ሃውስ የምመክረው ነገር ነው። ለምን? አካባቢን ለማወቅ እንዲሁም ደግሞ ሰፈሩን ለማወቅ ምን አይነት ቤቶች እንዳሉ እዛ አካባቢ ለማወቅ ይረዳናል ማለት ነው። ግን ኦፕን ሃውስ ስንሄድ ፕሪ አፕሩቫላችንን ሳንጨርስ ኤጀንት ሳንቀጥር ኦፕን ሃውስ መሄድን አልመክርም። ለምን? ኤጀንት ካላችሁ ፕሪ አፕሩቫላችሁን ከጨረሳችሁ አቅማችሁንም ታውቃላችሁ። ኦፕን ሃውስን በምትሄዱበት ጊዜ ጊዜያችሁን ያጠፋችሁ አይደለም፣ አቅማችሁ የሚፈቅደውን ንብረት እያያችሁ ነው የሚሆን ማለት ነው። በተጨማሪ ደግሞ የቀጠራችሁት ኤጀንት የኦፕን ሃውስ ሊስት አድርጎ እነዚህን ኦፕን ሃውሶች ሂዱና እዩ ማለት ይችላል። ስለዚህም ሆነ ስለሌላ ጥያቄ ካላችሁ ደውሉልን።